نبي انديتنا يا محمد يا حبيبي مافكر النبي مودد زين نبي لب ما زال مكبد يا حبيبي مسكري هنا نوابي زين نبي ሀገራችን ኢትዮጵያ በርካታ ሃይማኖቶች ያሉባት ሀገር ናት። ከነዚህም እስልምና አንዱና ከቀደምት ሃይማኖቶች አንዱ ነው። በእምነቱ ከሚያከብሩት በዓላት አንዱ ረመዳን ሲሆን በሂጅራ አቆጣጠር 9ኛው ወርና በእምነቱ ተከታዮች ዘንድ የጾምና የጸሎት ወር በመባልም ይታወቃል። ረመዳን ከአምስቱ የእስልምና ማዕዘናት አንዱና 29 ወይም 30 ቀናት ይቆያል። ሰለላሁ ዐላ አህመድ ሙርተዳ ያ ባህር ነዳ ሰለላሁ ዐላ አህመድ ሙርተዳ ያ ባህር ነዳ ጾም ያው ቁርአንና ሐዲስ በብዙ ቦታ ነው ተናገረው። ረሱልም ሰለላሁ ዐለይሂ ወሰለም ተናግረዋል። ጾም ደረጃው ከፍተኛ ነው። ካሉት ትላልቅ ስራዎች ከአምስት እስልምና ማዕዘናቶች ውስጥ አሉ። ከነዛ ውስጥ አንዱ ረመዳን ጾም ነው። ጾም ትልቅ ቦታ አለው። ትልቅ ቦታ የተሰጠውም ትልቅ የአላህ ቃል ቁርአን የወረደበት ታላቅ ወር በመሆኑ ነው። ስለዚህ ይሄን አስመልክቶ ቁርአን በብዙ ቦታ ተናግሯል። شهر رمضان الذي انزل فيه القرآن ነው። ቁርአን የወረደበት ታላቅ መመሪያችን የወረደበት ለዓለም እዝነት ረህመት የወረደበት ታላቅ ወር ስለሆነ አላህ ትልቅ ቦታ የሰጠው ነውና ረመዳን ትልቅ ቦታ ተሰጥቶታል። አላህን የምንፈራበት ነው። ጾም ብሎ ማለት ላለኩም ትፍሊሁን አይደል የሚለው አላህን ትፈሩ ዘንድ ትጠነቀቁ ከወንጀል ትጠነቀቁ መልካም ነገር ትሰሩ ዘንድ የተደነገገ ነውና ረመዳን ያው ዋጅብ የሆነበት በሁለተኛ ዓመተ ሂጅራ ላይ ነው። ትልቅ ቦታ ተሰጠው ነውና ረመዳን ስለ ረመዳን ባጭር ጊዜ እንዲ መግለጽ አይደል ረሱልም ሰለላሁ ዐለይሂ ወሰለም ከወንጀሎች ሁሉ መጠበቂያ ነው የተባለውና ረመዳን ትልቅ ቦታ አለው። ከፀሐይ መውጫ ጀምሮ እስከምትጠልቅ መጾም ለአቅመ አዳም ወይም ለአቅመ ሔዋን ለደረሱ ሙስሊሞች ግዴታቸውም እንደሆነ ይነገራል። አላህ Subhanahu Wa Ta'ala ስለ ረመዳን ሲናገር እናንተ አማኝ የሆናችሁ ሰዎች ሆይ አላህ Subhanahu Wa Ta'ala ረመዳን ጾምን አንድ ወር ጾምን በእናንተ ላይ ግዴታ አድርጓል። በእናንተ ላይ ብቻ ሳይሆን ከናንተ በፊት የቀደሙ ሰዎች ላይ ግዴታ እንዳደረገው ሁሉ በእናንተ ላይም ግዴታ ሆኗል። ይሄ ማለት ምንድነው? እንግዲህ ረመዳን ጾም ቀኑ ቢለያይም ወሩ ቢለያይም ከነቢ መሐመድ በፊት የነበሩ ሰዎች ላይም ግዴታ ነበር የሚለው አላህ Subhanahu Wa Ta'ala አስረግጦ ይናገራልና ነቢ መሐመድ ሰለላሁ ዐለይሂ ወሰለም እስልምና የተገነባው በአምስት ነገር ላይ ነው። አንደኛው በአላህ ብቻ በመስገድ ላይ በነቢ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ መሆናቸው መስገድ ላይና በሁለተኛነት ሰላት መስገድ ሶስተኛ ደግሞ ዘካ ማውጣትና አራተኛ ላይ ተቆጠረው ምንድነው አሶም ነው ሲያም ጾም ረመዳንን መጾም አምስተኛ ከአምስቱ እስልምና ከተገነቡ ነገራቶች አንድ መሆኑን ይናገራሉና እንግዲህ ስለ ቁርአን በቁርአን ሐዲስ ውስጥ ስለ ረመዳን የሚናገሩ ብዙ አያቶች አሉ ማለት ነው። ይታላቅ ጾም ሲገባ ብዙዎች እረፍት ያገኛሉ ይደሰታሉ ምክንያቱም ነፍሳቸውን ለፈጣሪያቸው አስገዝቷልና ታዲያ በዚህ ታላቅ ወር የተቸገረውን መርዳት ሁሉም የእምነቱ ተከታይ ተግባር እንደሆነም ይታመናል። በሩሄ ለፍቅሮት ሰዋ ጀማሌ ተሆኖ ፊዳ ሀያቲ ዚነቲ ጾሙ ያው 30 ቀኑን ስናሳልፍ ያው የተቸገሩትን በመጠየቅ የታመሙትን በመጠየቅ በማከምም እንዲሁም ያው ሌሎችንም በማስተባበር እስከ ቤትም በመጠየቅ ነው ያሳለፍነው። ያው ብዙ መልካም ስራዎች በረመዳን ጊዜ ይሰራሉ። እነዚህ መልካም ስራዎች መቀጠል አለባቸው አመቱን ሙሉ የሚል ሐሳብ ነው ያለኝ። አልহামዱሊላህ በጣም ደስ በሚል ሁኔታ ነው ያሳለፍነው። በተለይ በከቅርብ ጊዜ ወዲህ በእስልምና ማህበረሰብ ውስጥ ያለውን የተለያዩ ችግሮች የነበረብን ከዚህ በፊት የነበረብን የመዋቅር ችግር ያሳደር ችግር የነበሩትን መንግስት በሰጠን መብት መሰረት በጣም በጥሩ ሁኔታ ከከተማ አስተዳደሩ ጋር ከዞኑ አስተዳደር ጋር ሆነን በተመቻቸው ሁኔታ ጾሙን በጥሩ ሁኔታ አሳልፈናል። ከዛም በላይ ደግሞ ህብረተሰቡ በማስተባበር በተለያየ ሁኔታ በጣም ደስ በሚል በተቸገሩ ወደ ታች በኑሮ ደረጃቸው ዝቅተኛ ደረጃ ላይ ያሉትን ማህበረሰቦች ሁሉ በመጠየቅ በመዘየር
መዋጮ በማድረግ እያንዳንዱ ማህበረሰብ ጠቅላላ ያለውን በመጣል በመስጠት ዱቄት በመስፈር እስከ ትናንትናው ማታ ምሽት 1 ሰዓት ድረስ ማለት በተከታታይ ለ3 እና ለ4 ጊዜ እርዳታዎችን አድርገን ምስኪኑ ህብረተሰብ እንዳይቸገር እንደውም እስከ ዛሬ ድረስ እንደዚህ አይነት ሁኔታ አይቻላል። በጣም ደስ በሚል ሁኔታ ያሳልፋል። ኢዱን እንግዲህ ያሰብነውኛ ያው የተቸገሩትን በመጠየቅ አብሮ በማሳለፍ ከጎረቤት ጋር ከተቸገረው ጋር ለማሳለፍ ነው ያሰብነው። ኢንሻአላህ እንግዲህ እንደዛ ነው ያሰብነው ያለነው። ኢንሻአላህ አሁን ከዚህ በኋላ ማለት ነው ሰዎችን በመጠየቅ ቤተሰብም በመዘየር የቅርብ ዘመዶቻችን ጎረቤቶቻችን ሁሉ በመጥራት በመጋበዝ ቤታችን ውስጥ ያለውን ነገር በመቃመስ ከሌሎች ክርስቲያን ሙስሊማን ወገኖቻችን ጋር አብረን በደስታ ለማሳለፍ ነው ያሰብነው። የቀረም ካለ ያለቀ እስከ ኢዱ ፍጻሜ ድረስ አሁንም መዋጮ እየተደረገ ነው ያለው። እስልምና በአጠቃላይ እንግዲህ የሚመክረው ሀታ ከአፈጣጠሩ ጀምሮ ሀታ የሸሪዓ የእስልምና ህግጋቶች ሁሉ ብናይ የተገነቡት በምን ላይ ነው ያለው የሌለው መጠየቅ ላይ መደገፍ ላይ መተሳሰብ ላይ መተሳዘን ላይ ነውና የተገነባው። ይሄን ደግሞ በተለይ እንደኛ ከተማ አስተዳደር ዘንድሮ ረመዳን በጣም በዚህ ላይ የተሰራበት ነውና ቢያንስ ከ5-6 ጊዜ በላይ ምስኪኖችን መጠየቅ እንደ ከተማ አስተዳደር ማለት ነው የሚያስፈልጉ ቁሳቁሶችን ብርም ጭምር የተደረገበት ነው። ይሄን ለየት ያደርገዋል ከዚህም በፊት ባለፈውና ካሁን በኋላም ቢሆን ሙስሊሙ በዚህ ላይ መጠንከር እንዳለበት ነው የሚያሳልፍ። ሲከበር ቅድሚያ እንግዲህ በዓል ለማለቅ 6 ዘካ ይወጣል። ዘካተል ፍጥር የሚለው አይቀርም። እሱ ከአንድ ሰው 2 ኪሎ ተኩል እህል ይሰጣል፣ ለዲሃዎች ይካፈላል። ይሄ ግድ ነው። አንድም ሰው ዘካተል ፍጥርን ማስቀረት የለበትም። رسول صلى الله عليه وسلم من قالوا صدق فرض رسول الله صلى الله عليه وسلم زكاة الفطر على العبد والحر والعنثى والذكر والصغير والكبير قالوا فطر ግዴታ ነው። ትንሽ ላይ ትልቅ ላይ ሴት ላይ ወንድ ላይ ባሪያ ላይ ነፃ ሆነ ለሰው ላይ። ስለዚህ ይሄ የጾሙን ጾሙስ የተበላሸውን እንከን ማካካሻ ይሆናል። ሁለተኛ ለዲሃ ደግሞ አቅምና መቋቋማ ስለሚሆን ቅድሚያ ይሰጥ። ከዛ በኋላ ደግሞ ኢንሻአላህ እኛ ባለው ደረጃ በልብስም በምግብም በተለያየ ነገር ከሌላ ጊዜ ለየት ባለ መልኩ ተደስተን ጎረቤትንም ዘመድንም አካባቢውን ጠርተን ደስ ብለን ኢንሻአላህ ማሳለፍ አለብን። በሰላም ማሳለፍ አለብን። በሸሪዓ ባለው መንገድ ሁሉም ቁርአን ሐዲሱ ባለው ከሽርክና በዳርቆ እንዲያሳልፍ ነው አደራዬ። በረመዳን ጾም ሴቶች ከፍተኛ ኃላፊነት አላቸው። ከጎረቤት ጋር አብሮ ከማሳለፍ ባለፈ የተቸገሩትን በመርዳት ያሳልፋሉ። زنبل زنبل نبي نبي بل نبي سيطروا التهيد قدر اونات نو فكر يدبكم بفكر قلا وشتا يزلك رحمة الله وبركاته. الحمد لله لعلمات المسلمين درس لزلا بكان الحمد لله ያለኝን ቤት ያፈራኝንን ከጎረቤቴ ጋር ከምስኪን ጋር አብሬ በማፍጠር ነው አሳለፍኩት። الحمد لله በጾም ወራት አላህ ከማይወደው ስፍራና ቦታ መገኘት ፈጽሞ የተከለከለ ነው። ወጣቱም በሃይማኖት ስነ ምግባር የታነጸና ሰው አክባሪ መሆን ይጠበቅበታል። የእምነቱ ተከታይ ወጣቶችም ያሉናል። አፍራ ለቅም ከቶም አልወድቅም ሀድራን አለቅም አፍራ ለቅም ከቶም አልወድቅም ሀድራን አለቅም ካንቱ ጫለ ፍቅር በሙላ ትርፉ ህመም ነው ያ ረሱላህ አንቱ ኖት የዘላለሜ ሰይዲ የዘላለሜ አንቱ ኖት የዘላለሜ ሰይዲ የዘላለሜ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም أولا عيد مبارك تقبل الله منا ومنكم صالح الأعمال የተከበራችሁ ሙስሊም ወንድሞችና እህቶቼ እንኳን ለ1445ኛው ኢድ አልፍጥር በዓል እንኳን አደረሳችሁ ያልኩኝ። ቀጣይ ይሄን 1445ኛውን ኢድ አልፍጥር በዓል ረመዳንን በሰላም በጤና አሳልፈናል። ከነዚህ ካሳለፍናቸው ሁኔታዎች አንድ ሁለት ምንድነው? ረመዳን የራህመት ወር ነው፣ የእዝነት ወር ነው። በዚህም በተጨማሪ ብዙ ሰው ወደ መስጂድ የሚሰባሰብበት ወር ነውና ጊዜያችንን በመስጂድ ያሳለፍንበት ቁርአን በመቅራት የተቸገሩትን በመርዳትና ከማይሆኑ ተግባራቶች በመራቅ አላህ በሚፈልገው ነገር ለማሳለፍ ሞክረናል። በእንደዚህ አይነት ሁኔታ ላይ ነው ያሳለፍነው። አላህ እንዲቀበልንም ዱዓ እናደርጋለን። ማሻአላህ ረመዳን በጣም ደስ ይል ነበር። ደውችን በመርዳት ቁርአን በመቅራት ዚክር በማድረግና የተቸገሩትን በመጠየቅ አሳልፈናል። እንዲሁም አሁን በዓሉን በደመቀ ሁኔታ ለማስከናወል
እዚህ ተገኝተናል። በጣም ደስ ይል ነበር ረመዳኑ ማሻአላህ። ኢንሻአላህ ሃይማኖት ስነ ምግባርን እንደሚያስተምር አላህ Subhanahu Wa Ta'ala ከ1445ኛ ዓመት በፊት በረሱል ሰለላሁ ዐለይሂ ወሰለም ገልጸውናል። እንደዚህም ይላል ረሱልን ሰለላሁ ዐለይሂ ወሰለም ስለክ ኢንማ ቡዒስቱ ለኡተሚመ መኻሪመ አልአኽላቅ ይላል። እኔ አንተን የላክነው አክላቅን እንድታስተምር ነው፣ ስነ ምግባርን እንድታስተምር ነው ይላል። ስለዚህ ስነ ምግባርን ማሳመር ጥሩ ስነ ምግባር መኖር የጥሩ ሙሉ የሙስሊም ዋናው ዓላማ ስለሆነ በዚህ ጉዳይ ላይ ሁሉ ሙስሊም በስነ ምግባሩ በባህሪው ያማረ መሆን አለበት። በዚህ ተጨማሪ ወደ ሰላም እንደጠየቀኝ እስላም ሰላም ነው እንደ ስሙም እስላም ደግሞ ከሁሉም በላይ ለሰላም ትኩረት ይሰጣልና ሰላም ከእስላም ጋር የሚለያይበት አይነት አይደለም። እዚህ ላይ ሰላምን ለማምጣት ከራሱ ጋር ሰላም መሆን፣ ከቤተሰብ ጋር ሰላም መሆን፣ ከጎረቤት ጋር ከሌሎች ጋር ሰላም መሆንንም ይሄ የኛ ግዴታ እንደሆነ ትልቅ ትኩረት የሚሰጥበት ሁኔታ ነው። ወደ ፍቅር ጉዞ ወደ ፍቅር ዓለም ነቢይን በማለም ያኔ ኑር ገለም ሰሊ አላ በድሪን ከማላ ሙስጠፋ ነቢይ الجمال حبيب المولى በተውሂዱ ጮራ አላህን እናጥራ አይከጅልም በል ከቦታ ስፍራ ሰሊ አላ በድሪን ከማላ ሙስጠፋ ነቢይ الجمال حبيب المولى እኔ በጣም በዚህ ነገር በጣም ደስ ይለኛል። አንድ ነገር ወጣቱ አካልባሌ ቦታ ከመዋል እዚህ መስጂድ የመዋል ቁርአን መቅራትና ወጣቱን ሰብስበን እንደዚህ አንድ ላይ በኢባዳ የምናሳልፈው ወር በመሰብሰባችን በጣም ደስ የሚል ወር ነው። በዚህ ወር በጣም ብዙ ሰው ይሰበሰባል። አንዳንዶችም ከመስጂድ የሚጠፉትም በዚህ ወር ይመጡና ብዙ ስብሰባ እናደርጋለን። ለወጣቱ በጣም ጠቃሚ ነው ረመዳን። በጥቅሉ ለሙስሊሙ ኡማ ህዝብ ማሳለፍ ፈልጎ ነገር ቢኖር ምንድነው ዒድ ስናስተላልፍ ዋናው የዒዱ ምንጩ የዒዱ ዋናው ትርጉም ምንድነው አላህ መፍራት ነውና አላህን እንድንፈራ ነው። አላህ በሚወደው ነገር እንድናስተላልፍ ነው። አላህ ከሚጠላው ነገር ሁሉ ከወንጀል ሁሉ በደስታ እንዳንገባ መጠንቀቅ እንዳለበት ነው ወጣቱም ይሄ ብቻ ሳይሆን ያለው የሌለውን መደገፍ እንዳለበት ማየት እንዳለበት የቤታችሁን አይተን በእኩል ማክበር አለብን የሚለው ነው። በተለይ ሰላም ላይም ወጣቱ ጭምር ሁሉም መረባረብ እንዳለበት ነው የሚያስተላልፈው። የረመዳን ጾም ሃይማኖታዊ ትምህርት የሚሰጥበት ወርም ነው። እስላም ማለት ሰላም ነውና ስለ ሀገር ሰላም በመጸለይ ማሳለፋቸውን ያነጋገርናቸው የሃይማኖት መሪዎች ይገልጻሉ። እንዲሁም በጾም ወቅት የሚሰገዱ የስግደት አይነቶችን ያስረዳሉ። ሰማኝ ወዳጄ ነቢን ጠርቼ አፍሬ አላቅም ከቶም አልወድቅም ሀድራን አለቅም በጥሩ ነገር ነው ያሳለፍነው። አልሐምዱሊላህ ዘንድሮ ረመዳን በተለየ መልኩ ነው ከባለፉ ከመጡ ረመዳኖች ውስጥ የዘንድሮ ደግሞ የተሻሻለ ነው። በብዙ መንገድ የተሻሻለ ነው። ሰላሙንም በማስጠበቅ ለሰላም ዱዓ ነው የተደረገው ያለው። በተለይ ከመጀመሪያ ጀምሮ እስከ ዛሬ ድረስ እንኳን ስለ ሰላም ነው እየተሰበከ ያለው። እስላም ሰላምን ነው የሚሰጠው፣ የሚመቸውም ሰላምም ነው። ለእስላም ሰላም እና እስላም ተያያዥ ነገሮች ናቸው። ሲያመውም ከዛ የተነሳ ስለሆነ ሙስሊሙ ሰላሙን አስጠብቆ መጀመሪያ ረመዳን ጀምሮ ስለ ሀገራችን ያለውን ሁኔታ እናቃለን። ስለዛ ሰላምን እየሰበከ ዱዓ እያደረገ ጸሎት እያደረገ ነው እስካሁን ያሳለፈውና የዘንድሮ ረመዳን ልዩ የሚያደርገው ሰላሙንም አስጠብቀን መሄዳችንና በሰላም ሰግደን በሰላም መመለሳችን ራሱ ትልቅ የሚያሳይ ነጥብ ነው ያለውና ስለ ሰላም እኛ ሳይሆን ራሱ እስልምና ስለ ሰላም ሰብኳል። ይሄን ሙስሊሙ አስጠብቆ መሄድ አለበት የሚለው መልእክት ለማስተላለፍ እስላም ከመነሻው ከስያሜው ጀምሮ ራሱ እስላም ከሰላም ከሚለው ነው የተወሰደው። አሰላማ ደህነት ከሚለው ነውና ስሙ ራሱ የተወሰደው ከአላህ ስሞቹ አንዱ ራሱ አሰላም ነው። እሱ ምን አላህ ሰላም የሚለው ነውና እስልምና ሰላም ላይ ያተኮረበት በተለይ ቁርአን አስተምሮሱን ቢና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲታቸውን የግራቸውን ቢና የሰሃቦች የሰለፎችን ታሪካቸውን ቢና ሰላም ላይ ከማንም በበለጠ እየሰሩት ነበርና ያ ተግባራቸውን ለመከተል ሙስሊሙ ደግሞ ማድረግ ስላለበት በዚህ ረመዳን በተለይ እዚህ ላይ በደንብ የተሰራበት ነው። በሁሉም እንደ ከተማ አስተዳደር 9ኙም መስጂዶች ላይ በተለይ አሽል አዋክር የመጨረሻ 10ቱ ቀናቶች ውስጥ ለሀገራችን ዱዓ እንዲደረግ አጠቃላይ ለህዝብ ዱዓ እንዲደረግ አዘን 10 ቀን ሙሉ ዱዓ የተደረገበት ነው የነበረው ማለት ነው። ዋና እንግዲህ ሰላም ነው ኢባዳ ኢማኑ ለራሱ ሰላም ያለ ሰው ሁሉም አለ ነው ሐዲስ የሚለው። ሰላምን ደግሞ አቋቢ ላገላ ስለሚያስፈልግ እኛ ሃይማኖት መሪዎች ደግሞ በዱዓ በጸሎታችን ስለምን ለራሳችን ብቻ አይደለም ለራሳችን ለዘመዳችን ለጎረቤታችን ለሀገራችን እንደውም ለመንግስታችን ነው። ሰላም ሲኖር ነው ሃይማኖትም የሚሰራው። ስለዚህ ሰላሙን ደግሞ ሁሉም እንዲጠብቅ እኛም በራሳችን በዱዓና በምክር እንጠብቃለን። ወጣቱም ይሄን ምክራችንን ሰምቶ
በሰላም እንዲያስተላልፍ አሁን አንዳንድ አማራ ክልል ላይ የምንሰማው ሰው ሞቶ ንጹሃን ሞቶ የሚያሳዝናል። ይሄን እናስወግዳለን። ሁሉም በመቻቻል ክርስቲያንም እስላምን ሳይል በፍቅር የጉርብትና ሐቅ አለ ይላል ሐዲስ። አሁን ክርስቲያንም ቢሆን የጉርብትና ሐቅ አለ፣ መጠያየቅ፣ መደጋገፍ። ስለዚህ ሁላችንን ለሰላም እንዲቆም ነው እኔ የሚያሳልፈው ይሄ ቁርአን ሐዲስ ቃል ስለሆነ ማለት ነው። ዘካተል ማል የሚባለው አንድ ሰው የገቢው መጠን በዘንድሮ 101 ሺህ ብር ካለው ከደረሰ ሂሳቡ ከደረሰ የሚያወጣበት ነው ግዴታ ማለት ነው። በፍላጎት ሳይሆን ተገዶ የሚያወጣበት ነው። ይሄ ገንዘቡ መዞር አለበት። አንድ አመት ንሳቡ ወይም መጠኑ ሲደርስ ያ መጠኑ ሳይጎል አንድ አመት ላይ ከደረሰ ያወጣል ዘካተል ማል ማለት ነው። ይሄ ግዴታ ነው። ከ100 ብር ላይ 2 ብር ከ50 ከ200 5 ብር ያወጣል። ለዚህ ይሄ ለምስኪኖች የሚከፋፈል ነው። ለ8 ሰዎች አሉ የሚከፋፈሉ በቁርአን እንደተገለጸው ለ8ቶቹ የሚከፋፈል ግዴታ ሰውየው ሳይፈልግ ሳይሆን ተገዶ የሚያወጣበት ነው። የምስኪኖች ሐቅ ነው። አላህ ያስገደደ ነው። ባያወጣ ደግሞ የሚቀጣበት ነው ዘካተል ማል ማለት። ይሄ በየትኛው ሙስሊም ገንዘብ ላለው መጠኑ የደረሰው የሚያወጣበት ነው። ይሄ ገንዘብ ብቻም ሳይሆን በእህልም ነው። 600 ምናምን ኩንታል 6 ኩንታል ከምናምን ያለው ሰው ከዛ ላይ ያወጣል። ከገንዘብ ከእህልም ከእንደዚህም ከከብትም የሚያወጣበት ሂደት አለ። ስለዚህ ሁሉም በመጠኑ ሲደርስ የሚያወጣው ዘካተል ማል ይባላል። ዘካተል ፍጥር ብሎ ማለት በስተመጨረሻ ጾሙ የሚጸዳበት ማለት የሚጸዳበት ጾሙ ተንጠልጥሎ እንዳይቀር እያንዳንዱ የጾመም ሰው ትናንሽ ልጆችም ጨምሮ ያልጾሙ ትናንሽ ከአቅመ አዳም በታች የሆኑ ህፃናትንም ጨምሮ ሀታ ዛሬ ተወለደ እንኳን ቢሆን የሚወጣበት ለእያንዳንዱ ሰው 2.5 ኪሎ ግራም የሚወጣበት ጾሙ ተቀባይነት እንዲኖረው እንዳይንጠለጠል የሚወጣበት ጾሙን የሚያጸዳበት ዘካተል ፍጥር ይባላል። ይሄም የሚሰጠው ያው ለምስኪኖች ነው። ተመልሶ ለምስኪኖች ነው የሚሰጠው። አካሌን ጅስሜን አጋሳው ያ ሀቢቢ ናፍቆቶ ሆኖ ቀለቤ ዘይኑ ነቢ ሰለላሁ ወሰለም አላ ያ ሀቢቢ ሙስጠፋ በድር ከማላ ዘይኑ ዘካተል ማል ዘካት ፍጥርን አንድ የሚያደርጋቸው ነገር አለ። ዘካ የምትለው ስም ግን ሁለቱን ታገናኛለች። መጽዳት ወይም ማጽዳት ወይም መጨመር ማለት ነው። ዘካተል ማል ማለት የገንዘብ ዘካ ነው። ሰውየው አላህ ሀብት ሰጥቶት ሲሰራ ሲነግድ ስህተቶች ካሉ ምን ካሉ የምስኪን ሐቅ ሲያወጣ ያጸዳልና ነው ዘካ የተባለው ሲያመ ሰጠው ይጨምራል። አላህ Subhanahu Wa Ta'ala ይጨምራል። የገንዘብ ነውና ማለት ነው ዘካተል ማል። ዘካተል ፍጥር ደግሞ የአካል ነው። የአካል ዘካ ይባላል። አካሉም ያጸደበት ሰውየው ጾሙን ሲጾም ትንሽ ሴቶች ይኖሩ ይችላሉ። በመላሱ እንደዛው ደግሞ በልቦም እንደው ባይኖች መጥፎ ነገሮች አላህ ያከለከለ ነገር ላይ ይችላልና ይስራ ይችላል። ጾሙ እንዳይጎል ያን የሚያሟላና ዘካተል ማል የገንዘብ ዘካ ሲሆን ዘካተል ፍጥር የአካል ወይም የሰውነት ነው ማለት ነው። ተራዊህ የሚሰገደው ከኢሻ ሰላት በኋላ ነው የሚሰገደው። ተራዊህ ማለት እረፍት ማለት ነው። ትንሽ አረፍ ብለህ የሚሰግደው ነው ተራዊህ የሚባለው። ቀደም ብለህ ከኢሻ ሰላት አስከትለ የምትሄደው ተራዊህ ይባላል። ይሄ ያው ትንሽ ረፍት ጋፕ አድርገ ነው። ተሐጁድ ማለት ለሊት ክፍል ላይ የሚሰገደው ነው። ይሄ ያው በዛኛው ረመዳን ላይ ይባል እንጂ ሁሌ የሚሰገድ ነው። ተሐጁድ የሚባለው በግል ከጌታ ጋር የምትገናኘው በሌሊት ወቅት ከጌታ ጋር የምትገናኘው ነው። ተሐጁድ ሁሌም አለ። ተራዊህ ግን ያለው በረመዳን ብቻ ነው። ተራዊህ ከኢሻ በኋላ ተራዊህ የሚሰገደው በረመዳን ነው። በሌላ ጊዜ የለም። ተሐጁድ ግን ለሊቱን ክፍል ከ7 ሰዓት ጀምሮ እስከ ለሊት ድረስ ያለውን ክፍል ይዞ የሚሄድ ተሐጁድ በረመዳን ከ21ኛው ረመዳን ጀምሮ ይሰገዳል። አብዛኛው ሙስሊሞች ያው ለይለተል ቀድርን ለመጠበቅ ሲሉ ኢባዳ የሚያደርጉበት ዚክር ቁርአን የሚያደርጉበት ሰላት የሚሰግዱበት አካባቢ ናት ያቺ ተሐጁድ። ተሐጁድ ግን ሁሌም ያለ ነገር ነው። የሚችል ሰው የሚሰግድበት ማለት ነው። ሁለቱ ልዩነት ያኛው በረመዳን የሚሰገድ ነው ተራዊህ። ተሐጁድ በረመዳን ከ21ኛው ምናምን ጀምሮ የሚሰገድ አለ። ሁሉም ግን የሚሰገድ ነው ተሐጁድ። ይሄ ረመዳን የሚረባረበው ለምን የሰው ስራ እጥፍ ስለሚሆን የሰው ስራ አላህ ዘንድ በጣም ትልቅ ደረጃ ስለሚያስገኝ ቀን ይጾማል፣ ሌሊት ይሰግዳል፣ ሰደቃ ይሰጣል፣ ከወንጀል ነፃ ይሆናል። ይሄን እንጂ ለወደፊት አላህ ካለ ሁሉም ሰው ይሄን ቀጥሎ ይሄን አይነት ስራ ቀጣነት ቢሰራ ሁሉም ምድራችን ጸጋ በጸጋ ነው የምትሆነው። አላህ ይባርካል።
ከመሬት ርዝቁ ይወጣ ከሰማይ ይወርዳል ስለዚህ አደራችሁን አንድ ወር ጥሩ ስራ የሰራችሁ ሰዎች ኋላ እንዳትመለሱ አደራ ነው የሚለው እንዲቀጥል ድጋፉ በምግብ በልብስ በተለያየ ነገር የሚንደግፈው ለራሳችሁ ነው ለሀገራችን ነው ለኸይር ነው በሰላምም ዙሪያ በሁሉም ዙሪያ እንድትቆሙ አደራ ነው የሚለው ዘካ ደግሞ ሲሰጥ አልহামዱሊላህ ዘንድሮ 1.7 100,000 ማለት ነው ይሄን የሚያክል ብር ተሰብስቦ ከ1,000 በላይ 1.7 ሚሊዮን አዎ ስለዚህ ይሄ ደግሞ ለ1,000 ስንት ከ1,000 በላይ ሰው ማለት ነው እያንዳንዱ መስጂድ ዙሪያ ያለው ተሰብስቦ እዛ ሄዶ ነው እስከ በድረስ ያካፈሉት ለወደፊት ደግሞ ከዚህ በተሻለ ከባለ ሀብት ተሰብስበን እንደውም በጣም የተጎዳ ሰው ስራም ፈጥሮ ወደ መስመር እንዲገባና ለገጣመት እንዳይወስድ ሐሳብም አለን ከመጅልሱ በኋላ ብዙ ሐሳብና ብዙ ውይይትና ብዙ ስራዎች አሉ በጣም ደስ የሚል ነው ካምና የዘንድሮ ደግሞ የተሻለ ስለሆነ ኢንሻአላህ በጣም ደስ ይላል እኔ በዚህ በኩል አደራዬን በቁርአን በሐዲስ ቃል ሁሉም ሙስሊም እንዲተገብር ነው የሚያስተላልፈው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰግደዋሉና ለሳሃቦችንም ከዛቸው በኋላም ሳሃቦች ተከተሉኛም ተከተልን ተራዊህ እንግዲህ ኢሻ ከተሰገደ በኋላ የሚሰገደው ሰላት ነው እሱም ነብዩ መሐመድ የሰገዱት 11 ረካ ነው ከዛም በኋላ 21ም የሰገዱ አሉ ሰለፎች ቁጥሩ እንግዲህ መነሽ መቆሚያ የለውምና ከኢሻ በኋላ የሚሰገድ ሰላት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ተራዊህን ቆሞ ከኢማሙ ጀምሮ እስከሚያበቃ አብሮ የሰገደ ሰው ያለፈው ወንጀል ሁሉ ይመራል ያሉበት አለና ይሄን ተከትሎ ሙስሊሙ ሲሰግድና ሲከታተል የነበረው ከዛም በኋላ ደግሞ ተሐጁድ በመጨረሻዎቹ 10 ቀናቶች ውስጥ የሚሰገድ ነው ተሐጁድ የሚለው ራሱ ምንድነው የተነሳ ሲያመው ተኝቶ ሰውየው አርፎ ተነስቶ የሚሰግደው ሰላት ነው ማለት ነው ከረመዳን ውጪ ማለት እሱ ምንድነው ከረመዳን ካለፈ በኋላ ሌሊት የምንለው ነው ሰላት ሌሊት የምንለው ነው ረመዳን ውስጥ ግን ተሐጁድ የተባለው ማለት ነው ይሄንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙ ሐዲስ ተናግረዋልና ያን ተከትሎ ኡማው አተራዊንም ተሐጁድንም ሰግደው በሰላም ያሳልፈው ማለት ነው አልহামዱሊላህ ሃይማኖት መሪነት ሙስሊሙ ሰላሙን ማስጠበቅ አለበት መጀመሪያ ለሁሉም ነገር ሰላም ነው ሰላም ከሌለ ባዳ መስራታን አሁን የተባለው ረመዳኑም በሰላም ሰላም ባይኖር አይጾምም ምታዩት ሰላቱ የኢድ ሰላት በሰላም ስለሆነ እና ሰላሙን አስጠበቅ አለበት ከሲያሙ ከእስልምና ሲያሙ ሰላም ስለሆነ ትልቅ ቦታ ሰላሙን ሰጥቶ እንደው ኢዱን ሸሪዓ በሚፈልገው መንገድ ጎረቤቱንም እየጠየቀ የተቸገሩ ሰዎችንም እየጠየቀ ወላጅ አልባ ህፃናቶችንም እየጠየቀ ባለሞተባቸው ሴቶችም አሉ እነዚህን እየጠየቀ ሰላሙን አስጠብቆ መሄድ አለበት ከወንጀል መራቅ አለበት ምክንያቱም ኢድለት የሚሰራ ወንጀል አላህ ፊት ቀጥታ ቆመ ወንጀል እንደመስራት ነው ይሄ ትልቅ ወንጀል ነው ስለዚህ በአላህ ዘንድም ትልቅ ወንጀል ነው ሰው ዘንድ ደግሞ ግምት የሚያሰጥ ስለሆነ ሰው ሙስሊሙ በዓሉን ሲያከብር በሰላም በፍቅር በመሐባ በመተባበር የሌሉትንም ችግርተኞችንም በመደገፍ ማሳለፍ አለበት የሚል መልእክት ለመስጠት በበዓል አከባበር ወቅት መደጋገፍን የሃይማኖት ልዩነትን እንደማያግድ የሚገልጹ ተግባራትም ተስተውሏል ይህም የሌላ እምነት ተከታዮች በቦታው በመገኘት ያስተባበሩ ሲሆን በዚህም የተሰማቸውን ደስታ ተናግሯል ስማኝ ወዳጄ ነብይ ደርቼ አፍረለከ ከተማሎድክ እኛ የቦንጋ ልጆች በሃይማኖት ሳይገድበን ክርስቲያኑም ኦርቶዶክሱም ሙስሊሙም አንድ ላይ ያ የወንድሞቻችን በዓል ስለሆነ አንድ ላይ ለማክበር ነው እኛም ለማስተባበር እዚህ መጣ ነው እና ያው ደስ የሚል ሁኔታ ያው እኛ ወጣቱም ተሰብስቦ ስራ እየሰራ ነው ጉፌ ነው ማህበር አለን ያ ማህበር ለወንድሞቻችን እንደዚህ በፍቅር በአንድነት በመተሳሰብ ክርስትናም እስልምናም ቦንጋ ላይ እንዲያሸበርቅ እንዲያምርባቸው ያው ወንድሞቻችን ስለሆኑ አብረን ለማሳለፍ ነው ጊዜውን የመጣ ነው ለዚህ በዓል የተነሳሰነ ሁላችንም እጅግ በጣም ደስ ብሎን ሁላችንም በፍላጎት አንድ ሰው ሳያቅማማ ደስ ብሎት ወንድም አሉ ከኛ ጋር ጓደኞች ወንድሞቻችን ሙስሊም ናቸው ያው የነሱንም ችግር እኛም መቸገር አለብን ደስታቸው ላይ መሳተፍ አለብን በማለት ይሄው እዚህ መሃል ላይ ተገኝተናል እጅጉን በጣም ከሚባለው በላይ ደስ ብሎኛል እዚህ መሃል ላይ ስለተገኘው በመጨረሻም መልካም ምኞታቸውን ገልጸዋል አፍቅሮ ማራፊ ወላሂ ወዳጅ ያስታጃል ረሱሉላህ ማተኛት ቀርቶ ወላሂ መቼ አንጎላጃል ረሱሉላህ
عافية سن الحبيب الله تنان منات قال رسول الله ممنوع عندنا الحبيب الله ما دان مياو قال رسول እንኳን አደረሳችሁ ለማለት እንፈልገው ለዚህ ለ1445ኛ ኢድ አልፈጥር በዓልን የቦንጋ ከተማ ሙስሊሞች በሙሉ እንዲሁም በከፋ ዞን ውስጥ ያላችሁ የሙስሊም ወንድም እህቶችና በኢትዮጵያም በዓለምም ላይ ያላችሁ ሙስሊሞች እንኳን ለ1445ኛው ኢድ አልፈጥር በዓል በሰላም አደረሳችሁ ያልኩኝ ይሄ በዓል የሰላም የደስታና የፍቅር እንዲሆንላችሁ እመኝላችኋለሁ መጨረሻ ላይ ሰላም አለይኩም ወራህመቱላሂ ወበረካቱሁ እናቴ እና ለሞላው ለቦንጋ ወጣት ጀማዓ እና ለሁሉም ለትልልቅ ሰዎች እንዳለ እንኳን አደረሳችሁ ለላቀ በመጀመሪያ በአለም ለምገኛ ለኡመት መሐመድ ላ ኢላሃ ኢላላህ ለኡመት መሐመድ ለሙሉም ሙስሊም እንኳን ለዚህ ለተከበረ ወር ለኢድ እንኳን ደረሳችሁ ኢላላህ በአለም ለምገኛ ለኡመት መሐመድ ለሙስሊሙ በሙሉ السلام عليكم ورحمة الله وبركاته لالله يا الله انقدا لامتو ايطان انطاو እንኳን አደረሳችሁ ለማለት እንፈልገው መላው ቤተሰብን ሳይለም ያሉ እናቴን የባለቤቴ ቤተሰቦችን በሙሉ አቶ ሁሴን ወይዘሮ ፋጡማ ጀባይነሽ ጣይቱ እንዲሁም ሁሉንም የቦንጋ ሰውና የከፋ ዞን እና መላው የዓለም ውስጥ ያሉ ሙስሊሞችን እንኳን አደረሳችሁ ለማለት ፈልጋለሁ ልጆችን እንዲሁም ባለቤቴን መላው የኢትዮጵያ ሙስሊምና ሙስሊም ላሉት ለዚሁ በዓል በሰላም እንኳን አደረሳችሁ ማለት ፈልጋለሁ ቤተሰቦችን ልጅ ሬድዋን መሐመድ ባለቤቴን ታደለሽ ገሮ ኢት ወንድሞችን ወዳጅ ጓደኞችን ጠቅላላ እንኳን አደረሳችሁ ማለት ፈልጋለሁ سيدي يني عالمي أنتو نوت يا زلالمي مري يني إمامي نافكوتي يا زلالمي أماني يني سلامي نوت نبي يا زلالمي فواشي نوت لهممي طبيبي يا زلالمي لولم لا ملاو اسلمنا من تكتاوج لكفا لبونغا نواريوج لولم ለእስልምና ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ እንኳን አደረሳችሁ ለልምገባው ያው በቅድሚያው በጣም ወደው ወንድም ያለ መሐመድ ኑሩ እንኳን አደረሰ እላለሁ እና በቀጣይ መላው የዓለማችን የእስልምና እምነት ተከታዮች እንኳን ለ1445ኛ ዓመት የኢድ አልፈጥር በሰላም አደረሳችሁ እጅግ አድርጌ ከልብ ወዳችኋለሁ እላለሁ እንኳን አደረሰ መልእክት ያው ለቤተሰቦቼ ለአባት ለእናቶቼ ለወንድሞቼ ለቤተሰቦቼ እንደዚሁም ለከፋ ውስጥ ላሉ ሙስሊሞች ኢትዮጵያ ውስጥ ላሉ ሙስሊሞች እና እንደዚህም ዓለም አቀፍ ላሉ ሙስሊሞች እንኳን ለ1445ኛ ዓመተ ሂጅራ ኢድ አልፍጥር በሰላም አደረሳችሁ ማለት ነው ቋንቋን ማሳለፍ እንፈልገው አጠቃላይ ዓለም ላይ የሚገኙ እስልምና እምነት ተከታይ ለሆኑት ህብረተሰቦች አጠቃላይ እንኳን ለ1445ኛ ሂጅራ ኢድ አልፈጥር በዓል በሰላም አደረሳችሁ ለማለት ፈልጋለሁ እንደዛውም መላው ለከፋ ህዝብም ደግሞ ከዛ ሲመጣ ለቦንጋ ከተማ አስተዳደር ስር ያለው በሁሉም ሙስሊም በተጨማሪ ለቤተሰቦችም ለናላባት ሁሉ እንኳን በሰላም አደረሳችሁ እንኳን አደረሰን ለማለት ፈልጋለሁ እንኳን አደረሰን ቅድሚያ እንግዲህ ለደቡብ ምዕራብ ኢትዮጵያ እስልምና ጉዳዮች በስራ አመራር በሙሉ ኢትዮጵያ ውስጥ ላሉ ሙስሊሞች ከፋ ውስጥ ላሉትም እና በአጠቃላይ ለቤተሰቦችም ለሁሉም መላ ሙስሊም ኢትዮጵያም ውጭም ላሉት እንኳን አላህ አደረሰን ይላሉ በጾም ወቅት የሚከናወኑ መልካም ምግባሮች በሌሎች ጊዜያትም መታወቂያችን ይሁን ይያለን ፕሮግራማችንን በዚሁ አበቃን ኢድ ሙባረክ በልዘንበል ነቢ በል ነቢ ሲጠሩ አትሂድ ገደል እውነት ነው ፍቅር አይደበቅም በፍቅር ገላ ውሸት አይዘልቅም ربي صلي على بدر كمالا مصطفى نبي الجمال حبيب المولى كارن غادي قباو درش كروداو منال بدفاين جماله هيبه ربي صلي على بدر كمالا مصطفى نبي الجمال حبيب المولى فكرون انددم لم
የሚለግሰው ብትወቅ ሳይገርመው ብታሞግሰው صل على بدر كمال مصطفى نبي الجمال حبيب المولى አስነኩኝ ጸጉሩን ቀሚሱን ወይ ልብሱን የውዱ ዘይኑን የነካ ገላ صل على بدر كمال مصطفى نبي الجمال حبيب المولى ሰማኝ ወዳጄ ነቢን ጠርቼ አፍሬ አላቅም ከቶም አልወድቅም ሀድራን አለቅም አፍሬ አላቅም ከቶም አልወድቅም ሀድራን አለቅም ከአንቱ ውጭ ያለ ፍቅር በሙላ ትርፉ